ሰላም እንደምን ሰነበታችሁ? ይህ ማያ ዞን ነው። እኔ ደግሞ ቀኑ ኤክስ ነኝ። የሀረማያ ዩኒቨርሲቲ የሶፍትዌር ኢንጂነሪንግ ተማሪ ነኝ። ታዲያ ዛሬ ተምኔሉ ላይ ለማስረዳት እንደሞከርኩኝ 12ኛ ክፍል ፈተና እና ተማሪዎች በዚህ ሰዓት ምን ማድረግ አለባቸው የሚለውን አንዳንድ ነጥቦች፣ በጣም ወሳኝ የሆኑ ነጥቦችን አብረን የምናይ ይሆናል። እስከ መጨረሻው ለምትቆዩ ደግሞ አጫጭር ቲፖች፣ እንዴት ፈተና መስራት እንደምትችሉ፣ እንዴት በቀላሉ መልሶችን መስራት እንደምትችሉ የማስረዳችሁ ቲፖች ይኖራል። እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። እንዲሁም ኢንትራንስ ፈተና የሚፈተን ጓደኛ ካላችሁ ለሱም ሼር እንድታደርጉ ወዲያውኑ አበረታታችኋለሁ። ታዲያ በዚህ ቪዲዮ ወደ 4 የሚሆኑ ነጥቦች ወይም ደግሞ ወደ 4 የሚሆኑ ኢሹዎችን እናነሳለን። ወደ መጨረሻ አካባቢ ደግሞ ፈተና ለመስራት በጣም የሚያግዛችሁ ወደ 3 የሚሆኑ ቲፖችን እነግራችኋለሁ። ቪዲዮን እያሳለፋችሁ ባታዩ ይመረጣል። ምክንያቱም በእያንዳንዱ ሰከንድ የምናወራው ነገር ለእናንተ ያስፈልጋል ብዬ ስለማምን ማለት ነው። አሁን በቀጥታ ወደ አንደኛው ነጥብ ልውሰዳችሁ። የመጀመሪያውና በጣም ወሳኙ ብዬ የማስበው ካም ዳውን አንድ አቮይድ ቴንሽን። አሁን እንደዚህ ስል ቀልል ሊመስላችሁ ይችላል፣ ግን እስቲ አዳምጡኝ። ሙሉ ዓመቱ ያጠናችሁ ልጆች አላችሁ፣ 2 ዓመት ያጠናችሁ ልጆች አላችሁ፣ 1 ወር ያጠናችሁ ልጆች አላችሁ። ምንም ያህል ጊዜ አጥኑ፣ ያጠናችሁት ጊዜ አሁን እዚህ ጋር ማተር አያደርግም። ምክንያቱም 1 ዓመት አንብቦ በጣም ቴንሽን ውስጥ ያለ ሰውና 1 ወር አንብቦ ፍሪ ሆኖ ያለ ሰው እኩል አይደለም። 1 ወር አንብቦ ፍሪ የሆነ ሰው ያነበበውን ነገር አፕላይ የማድረግ በጣም ትልቅ ቻንስ አለው። ግን 1 ዓመት ብታነብ፣ 2 ዓመት ብታነብ፣ 3 ዓመት ብታነብ ምንም ልዩነት የለውም። አይምሮ ተረጋግቶ ያንን ነገር በሚያስፈልግ ሰዓት አፕላይ ሊያደርግልህ የማይችል ከሆነ ምንም አይጠቅምህም። ስለዚህ አይምሮህን አረጋግተህ ሙሉ ዓመቱን ያነበብከውን፣ ሴሚስቴሩን ያነበብከውን፣ የትኛውም ይጠቅመኛል ብለህ ያገላበጥከውን መጽሐፍ ዛሬ ላይ ጥሩ የሚባል ነጥብ አምጥተህ ራስንም ጓደኞችንም ቤተሰቦችን በዙሪያ ያሉ ሰዎችን እንድታስደስት የሚያደርግህ ነገር ቢኖር በዚህ ሰዓት ተረጋግተህ ከቴንሽን ራስህን ፍሪ አድርገህ ወይም አርገሽ ያነበብሽውን ነገር አፕላይ ለማድረግ ለአይምሮሽ ጊዜ መስጠት አለብሽ። ሙሉ ዓመቱን አነበብሽ አይደለ? ሙሉ ዓመቱን አነበብክ አይደለ? አሁን ጊዜው የአይምሮ ነው። አይምሮ ሜዳው ላይ ገብቶ እንዲጫወት ፍቀድለት፣ አታጨናንቁ። ወድቃለው የሆነ የማይሆን ቴንሽን ውስጥ አትግባ ለማለት ያክል ነው። ኦኬ። ሁለተኛው አዌይ ፍሮም ሚስሊዲንግ ኢንፎርሜሽን። አሁን ኢንትራንስ ደርሷል አይደለ? እማትሰሙት አይነት ጉድ የለም፣ እማትሰሙት አይነት የወሬ አይነት የለም። ምክንያቱም እናንተን ከዓላማችሁ ሊያስት፣ እናንተን ለማጨናነቅ፣ እናንተን ከመንገድ ለማሳት የተዘጋጀ ብዙ አይነት ሰው አለ። እማትጠብቁት የማትገምቱት የሚባለው እዚህ ጋር ነው። ለምሳሌ ምን አይነት ነገር እንደምትሰሙ ልንገራችሁ። ዳይሬክተሩ ልጆቹን አደራጅቶ አብሮ እንዲሰሩ ሴታፕ እያመቻቸ ነው ይባላል። እናንተ ግን የምታውቁት ነገር የለም። እሺ፣ ሌላው ደግሞ ተማሪ ኤኬሌ ለተማሪ ኤኬሌ ሊሰጥ እየተዘጋጀ ነው። 2ቱ ተስማምተዋል፣ 3ቱ ተስማምተዋል፣ ወይ ደግሞ የሆነ ጀማ ተስማምተዋል ትባላላችሁ። ግን እዚህ ጋር አንድ ነገር ልንገራችሁ። እንደዚህ አይነት ወሬ የሚያወሩ ሰዎች ከመሬት ተነስተው አይደለም። እንደዚህ አይነት ወሬ የሚያወሩ ሰዎች ምን አይነት ሰዎች ናቸው የምትሉኝ ከሆነ 3 አይነት ሰዎች ናቸው። የመጀመሪያው ሙሉ ዓመቱን ያላነበበ፣ ደብተሩ የቱ ጋር እንዳለ ማያቅ፣ ምን አይነት ሳብጀክት ሊፈተን እንደሆነ ራሱ ማያቅ ተማሪ ነው። አሁን ፈተና ደረሰ አይደለ? እንደዛ አይነት ተማሪ ምንም አይነት ምርጫ የለውም። ወሬ ከማውራት ውጪ፣ ሌሎችን ከዓላማቸው ከማሳት ውጪ ምንም አይነት ጎል የለውም። ምክንያቱም ከየትም ሊያመጣ አይችልም። ያልተማረውም ከየትም አምጥቶ ሊሞላ አይችልም። በገስ እንደሆነ እንደሚወድቅ ያውቃል። ስለዚህ እንደምንም ብሎ ተማሪዎችን በማይሆን ኢንፎርሜሽን ሞልቶ እሱ በመሀል ሊጠቀም ይፈልጋል። ማንም ይጎዳ ማን ግድ አይሰጠውም። እሱ የሚፈልገው አንድ ነገር ቢኖር ወይ ብዙ ሰዎችን ከሱ ጋር እስከቻለ ድረስ ማስወደቅ ነው፣ ወይ ደግሞ ከነሱ ጋር እንደምን ሆኖ ማለፍ ነው የእሱ ዓላማ ማለት ነው። ስለዚህ እንደዛ ነው ወሬ የሚያወሩ ሰዎች ምንም ያለነበቡ ተማሪዎች ናቸው። ሁለተኛው ምን አይነት ሰው ነው እንደዛ ወሬ የሚያወራው ካላችሁኝ፣ ልክ እንደናንተ አንብቦ ሙሉ ዓመቱን ሊሆን ይችላል፣ 2 ዓመት ሊሆን ይችላል፣ ግማሽ ሴሚስቴር ሊሆን ይችላል፣ አንብቧል። ግን በራስ መተማመን የለውም። ያነበበውን ነገር አፕላይ አድርጌ ደህና ነጥብ አመጣለሁ ብሎ በራሱ አይተማመንም። ስለዚህ የሆነ ሰው መጥቶ እንዲህ ካለው እሺ ብሎ ይቀበላል። ሌላው መጥቶ እንዲህ ካለ እሺ ብሎ ይቀበላል። በራሱ ማይተማመን ሰው አንብቧል እኮ ግን ላይብረሪ ገብቶ ተረድቷል፣ ግን ደግሞ በራስ መተማመን የላቸውም። ስለዚህ እንደዛ አይነት ወሬ የሚያወሩ ሰዎች
ሁለተኛው ምንድን ነው ካላችሁኝ እንደዚህ አይነት አንብቦ በራስ መተማመን ያሌላቸው ሰዎች ናቸው ማለት ነው። ሶስተኛውስ ምን አይነት ሰዎች ናቸው ካላችሁኝ ሴጣን ታውቃላችሁ፣ ሴጣን ስጋ ለብሶ ሲሄድ ማለት ነው። እንደዛ አይነት ሰዎች ናቸው። አንብበዋል፣ ተረድተዋል፣ በራስ መተማመን አላቸው፣ የሆነ እንደሚያልፉ 100% እርግጠኛ ናቸው። በጣም ጀንትል ናቸው። ግን ደግሞ ውስጣቸው የቆመ ሴጣን አለ፣ የማይተኛ እንቅልፉ የማይመጣ ሴጣን አለ። ኦሬዲ እሱ እንደሚያልፍ ስለሚያውቅ ሌሎችን ማሳት ይፈልጋል፣ ሌሎችን አቴንሽናቸውን መበተን ይፈልጋል። ስለዚህ እንደዛ ነው ወሬ የሚያወሩ ሰዎች ከየትም ተነስተው ከመሬት አምጥተው አይደለም፣ የሆነ ምክንያት አላቸው። እናንተ ግን በእነዚህ አይነት ወሬ ባትሸወዱ ባይ ነኝ። እሺ አንድ ነገር እርግጠኛ ሆኜ ልንገራችሁ። ዛሬ ላይ ይህንን ወሬ ሰምታችሁ አንድ ሰው ጋር ሄዳችሁ ወይ ያሰራኛል ምናምን ብላችሁ ያሰባችሁ ሰው ጋር ሄዳችሁ ዛሬ ላይ እሺ ሊላችሁ ይችላል። የዛን ቀን ግን ሁሉም ለራሱ ነው የሚቆመው። ሁሉም የራሱን ነው የሚሰራው። የራሱን ሳይሰራ ለአንቺ አይሰራም፣ የራሱን ሳይሰራ ለአንተ አይሰራም። ስለዚህ ሰው አትተማመኑ ለማለት ነው። ሰው እዛ ጋር ቢክዳችሁ ምንም ማምጣት አትችሉም። ኢቨን ጀንትል ሰው ሆኖ የዋ ሰው ቢሆን እዛ ጋር ሁኔታ አልመቼ ቢል ምንም ማድረግ አትችሉም። ስለዚህ በእንደዚህ አይነት ኢንፎርሜሽን አትመሩ። ከአሁኑ ያነበባችሁትን ነገር ኦርጋናይዝ አድርጋችሁ ሚሞራይዝ ለማድረግ ሞክሩ። ከማይሆን ወሬ ራቁ። በዚህ ሰዓት ኤኬሌ እንዲህ አለም አይመለከታችሁም። ዝም ብላችሁ የራሳችሁን ስራ ስሩ። ምክንያቱም ኤኬሌ ዛሬ እንዲህ ብሎ ኤኬሌ ነገ ሌላ ነገር ሊል ይችላል። ስለዚህ ኤኬሌ በሚለው ነገር አትሸወዱ ለማለት ነው። ሁለተኛው ነጥብ ይህን ይመስላል። ሶስተኛው ነጥባችን የሚሆነው ደግሞ ምንም አይነት ሾርት ኖት ካላችሁ በዚህ ሰዓት ሪቪው ማድረግ አለባችሁ። የቻላችሁትን ያክል ጥያቄ የአምናም ሊሆን ይችላል ከዛ በፊትም የነበሩትን ጥያቄዎች የቻላችሁትን ያክል ከቻላችሁ ኢትዮማትሪክን ተጠቅማችሁ ኤክሰርሳይዝ ማድረግ መቻል አለባችሁ። ሌላኛው ደግሞ በደንብ ለመረዳት ካልገባችሁ ምናምን ኤአይን ተጠቀሙት። በዚህ ሰዓት ኤአይ በጣም ይጠቅማችኋል። ፎር ዲቴል አንደርስታንዲንግ ኤአይን ብትጠቀሙ በጣም ይመረጣል። አሁን ያንን ግባብዳ መጽሐፍ ሪቪው አድርጋችሁ መጨረስ አትችሉም። ስለዚህ ሾርት ኖቶችን ከየትም እየፈለጋችሁ እነሱን ሪቪው አድርጉ። ስለዚህ እነዛም መጽሐፎች በዚህ ሰዓት ምንም አይነት መጽሐፍ ሪቪው ማድረግ አትችሉም። እንደውም ቴንሽን ያስይዛችኋል። ስለዚህ ራሳችሁ ካላችሁ ስዮ ነው የራሳችሁን ሾርት ኖት ሪቪው አድርጉ። ራሳችሁ ከሌላችሁ ደግሞ ለኤአይ ኦቨርቪው እንዲያወጣላችሁ አሁን ጄሚናይ አለ፣ ብዙ አይነት ክላውድ አለ። ስለዚህ በዚህ ሰዓት ብዙ አይነት ኤአይዎች ስላሉ ሪቪው ኖት ወይም ሾርት ኖት ሃይላይት እንዲያወጣላችሁ እያደረጋችሁ እንደዛ ሪቪው ማድረግ ትችላላችሁ። ጥያቄዎች ደግሞ በዚህ ሰዓት በጣም ነው የሚጠቅማችሁ። ምክንያቱም ከዚህ በፊት ሁላ እየሰራችሁ ቢሆን አሁን የምትሰሩት ጥያቄ በጣም ይጠቅማቸዋል። ምክንያቱም ከዚህ በፊት አይታችሁ የረሳችሁትን ትሪኮች ሁላ ታገኛላችሁ። ምክንያቱም ጥያቄ በመስራት ውስጥ ኢቭን ማንበብ አለ። ጥያቄ በመስራት ውስጥ የምትረዱት በጣም ብዙ አይነት ነገር ስላለ በዚህ ሰዓት ጥያቄ መስራት በጣም አስፈላጊ ነው። ኢቭን ማትጨናነቁ አይነት ሰው ከሆናችሁ እና ኤቭሪ ታይም የማንበብ እንትን ፓሽን ካላችሁ ኢቨን ፈተና ነገ ነው እየተባለ እዛ ግቢ የምትፈተኑ ይሁን በኦንላይንም ብትወስዱ የትም ሆናችሁ ኢቨን እስከ ፈተናው ሰዓት ድረሱ ብታነቡ ጥያቄዎችን ብትሰሩ ይጠቅማችኋል። ምክንያቱም ምንም የሚጎዳችሁ ነገር የለም። ግን ቴንሽን የሚይዛችሁ ምናምን ፓራኖይድ የምትሆኑ አይነት ሰዎች ከሆናችሁ ከአሁኑ ፈተናው ነገ ምናምን ሳይባል ከአሁኑ ብትዘጋጁበት አሪፍ ነው ላለው። አራተኛው ነጥባችን የሚሆነው ደግሞ ፌቨራይት ሳብጀክታችሁ ወይም ደግሞ እሰራዋለሁ ብላችሁ የምታምኑትን ሳብጀክት ፎከስ ስጧቸው፣ በጣም ትኩረት ስጧቸው። ምክንያቱም ሁሉንም ሳብጀክት በዚህ ሰዓት ማስተር ማድረግ አትችሉ። ሁሉንም ሳብጀክት ማስተር ማድረግ የሚችሉ ሰዎች በጣም ጥቂት ናቸው። ለዛም ነው ብዙ ጊዜ የኢንትራንስ ፈተና ከ3% ማለፍ ያቃተን። ስለዚህ አሁን በዚህ ሰዓት መስራት የምትችሉት ላይ ፎከስ አድርጉ። ሌሎቹን ተዋቸው እያልኩ አይደለም። ሌሎቹንም እንዴት ማስተር ማድረግ እንደምችሉ አሳያችኋለሁ። ግን ለአሁኑ ፌቨራይት ሳብጀክታችሁ ለዩና ለነሱ ፎከስ ስጧቸው። ፎከስ ስጧቸው ስላችሁ ሁሉንም በቃ አይምሯችሁን በቃ ወደ እነሱ አድርጉ ሳይሆን ለነሱ የተለየ አይነት እይታ ስጧቸው። ይህ ለምን ይጠቅመናል ካላችሁ they will guarantee you that you are going to pass the exam። ኤግዛሙን እንድታልፉ ጓረንቲ ወይም ደግሞ ዋስትና የሚሆናችሁ የእናንተ ፌቨራይት ሳብጀክት ወይም ደግሞ እሰራዋለሁ ብላችሁ የምታምኑት ሳብጀክት ወይም ደግሞ ሙሉ ዓመቱን በደንብ ያነበባችሁ በደንብ የገባችሁ ሳብጀክት ነው እንጂ ሌሎች አይደሉም። እዚህ ጋር ስለ ፈተና መክበድና መቅለል እያወራው አይደለም፣ ስለ ፌቨራይት ሳብጀክታችሁ ነው እያወራው ያለሁት። ስለዚህ ፌቨራይት ሳብጀክቶቻችሁን ትኩረት ስጣቸው።
እና አይምሯችሁን ለነሱ ክፍት አድርጉ። ምክንያቱም የእናንተ ፌቨራይት ሳብጀክት እስከሆነ ድረስ ኤግዛም ላይ በአንድ ዳይሬክሽን ብቻ እንዳትጠብቁ። ሎጂካዊ የሆነ ነገር ሊጠይቋችሁ ይችላሉ፣ ሪዝኒንግ ሊጠይቋችሁ ይችላሉ። ስለዚህ አይምሯችሁ የእናንተ ፌቨራይት ሳብጀክት ላይ አሪፍ የሆነ ጨዋታ እንዲጫወት ፍቀዱለት። እሺ ሌሎቹንስ ምን እናደርጋለን ካላችሁ እነሱንም ሙሉ በሙሉ ኢግኖር አታደርጉም። ለምሳሌ እኔ እንግሊዝኛ አልችልም ነበር። አልችልም ስላችሁ በቃ የሆነ እንደ ሌሎቹ አይነት ተማሪ ፐርፌክት አልነበርኩም። ኮሚኒኬሽን ምናምን ላይ ሳይሆን ሪል በቃ የክላሱ ትምህርት ላይ ያለ አይደለ ያን ያህልም አልነበርኩም። ኢንትራንስ ስንፈተን ጊዜ ምን አደረግኩኝ? እንግሊዝኛን ኢግኖር አላደረግኩትም፣ ወደዛ አልገፋሁትም። ግን እንግሊዝኛ ራሱ ሆኖ የምችላቸው ፓርቶች ነበሩ። ለምሳሌ ኮሚኒኬሽን እችል ነበረ፣ ኮንቨርሴሽን የሚባለው ማለት ነው። ሚስተር ኤ ሚስተር ቢ የሚባለውን ነገር ምንም አልስትም ነበረ። ከዛ ደግሞ ፓሴጅ ፓራግራፍ አለ አይደለ ብዙም ባይሆንም እሱንም እችል ነበረ። አንዳንዴ ደግሞ ወርዶቹን የማቅ ከሆነ እንዲህ ሳይኖኒመስ አኖኒመስ የሚባሉ ነገሮች ነበሯ፣ እነሱንም የሆነ ያክል እንትን እላለሁ። ግን ግራመር ፓርት ወፍ በቃ ብዙም አልችልም። እሱ ነው ብዙ ጊዜ ኮክ የሚያደርገኝ እና እንግሊዝኛ ሙሉ በሙሉ ኢግኖር ሳላደርገው የምችላቸው ፓርቶች ላይ ፎከስ አደረግኩኝ። ለምሳሌ ጥያቄ ሲሰራ እንዲህ ኮሚኒኬሽን ፓርቶች ላይ ወይም ደግሞ ኮንቨርሴሽን ፓርቶች ላይ በጣም ፎከስ አደርጋለሁ። ፓሴጆች መስራት ላይ ፎከስ አደርጋለሁ። ቃላቶችን እንትን ተመሳሳይና ተቃራኒ የሆኑትን ምናምን ብቻ እንደዛ አይነት ነገሮችን እሞካክር ነበረ። ለዛም ኢንትራንስ ፈተና ላይ እንግሊዝኛ ብዙም አልጎዳኝም፣ ብዙም አልጠቀመኝም። ምክንያቱም ያመጣሁት 62 ስለሆነ ማለት ነው። ኦልሞስት ከሀፍ በላይ ነው። ስለዚህ ጠቅሞኛል ነው የሚባለው እንደው። ስለዚህ የሚያስቸግራችሁ ሳብጀክቶች ኢግኖር ማድረግ ሳይሆን እዛ ሳብጀክቱ ራሱ የምትችሉት ነገር አለ፣ በጣም የእናንተ የሆነ ነገር አለ። ስለዚህ ያን ነገር ለይታችሁ አውቃችሁ ለዛ ነገር ፎከስ ስጡ። ምክንያቱም በዚህ ሰዓት ሁሉንም ነገር ማስተር ማድረግ አትችሉም። እርግጠኛውን የሚነግራችሁ ነገር ሁሉንም ነገር ማስተር ማድረግ አትችሉም። ሜቢ ያላችሁ ልጆች ልትኖሩ ትችላላችሁ። ግን በዚህ ሰዓት ፌቨራይታችሁ የሆነ ሳብጀክት ላይ ፎከስ ብታደርጉ ሞር ኢፌክቲቭ ትሆናላችሁ፣ ሞር ጉድ የሆነ ስኮር ታስመሰግባላችሁ። ናው ኢትስ ታይም ፎር ቲፕስ። የመጀመሪያው ቲፕ ምንድነው ካላችሁ የመጀመሪያው ቲፕ የሚሆነው ያው ኢንትራንስ ፈተና ሁሌም ቾይስ ስለሆነ the principle of 25% avoidance ነው። the principle of 25% avoidance የሚለው ኢንትራንስ ፈተና ያው ምርጫ ስለሆነ ኤ ቢ ሲ ዲ አለው። ስለዚህ ኤም የራሱ የሆነ 25% አለው፣ ቢም የራሱ የሆነ 25% አለው፣ ዲ በቃ ሁሉም 25% አላቸው። ሲደመሩ 100% ይሆናል። ስለዚህ ከነዚህ ውስጥ 25%ቱ መልስ ነው ማለት ነው። 75%ቱ መልስ አይደለም። ስለዚህ 25% avoidance principle ምንለው ለምሳሌ ጥያቄን አነበባችሁና ወደ ታች ወርዳችሁ ምርጫዎቹን ስታነቡ ኤም ቢም መልስ መሰላችሁ። ከዛ ሲ እና ዲ መልስ እንዳልሆነ ታውቃላችሁ። መጀመሪያ ዲን ታስወግዳላችሁ። ስለዚህ የእናንተ መልሱን የማግኘት ፕሮባቢሊቲ ከ0% ወደ 25% አደገ ማለት ነው፣ ዲን ኢግኖር ስታደርጉ። ከዛ ሲ መልስ እንደማይሆን ታውቃላችሁ። ስለዚህ ሲንም ኢግኖር አደረጋችሁ። ስለዚህ የእናንተ መልሱን የማግኘት እድል ከ25% ወደ 50% አደገ ማለት ነው። ከዛ ምንድነው የምታደርጉት? ተመልሳችሁ ጥያቄውን ታነባላችሁ። በአሁኑ ስታነቡ ግን በጣም ትኩረት ሰጥታችሁ ቃል በቃል ነው የምታነቡት። ቃል በቃል ሚሞራይዝ እያደረጋችሁ ምን ለማለት እንደፈለገ በጣም በትኩረት ጥያቄውን ታነባላችሁ። ተመልሳችሁ ከኤ እና ከቢ ታያላችሁ። የዛን ጊዜ ኦብቪየስ አንዱ እናንተን ለመሸወድ የገባ ምርጫ ነው እንጂ ትክክለኛው አይደለም። ለምሳሌ አሁን እንበልና ጥያቄ which one is capital city of India ቢላችሁ ከዛ ኤ ላይ ኒው ዴሊ አለ፣ ላይ ሙምባይ አለ፣ ሲ ላይ ፓሪስ አለ፣ ዲ ላይ ቺካጎ አለ እንበል። ኢትስ ኦብቪየስ አውቃችኋል ቺካጎ እና ፓሪስ እንደማይሆን ማለት ነው። ስለዚህ 25 የያዘውን ሲ እና ዲን አስወገዳችሁ። ስለዚህ መልሱን የማግኘት ፕሮባቢሊቲያችሁ ከ25 ወደ 50% አደገ ማለት ነው። በቃ ግማሽ። አሁን ከምርጫ ወደ ምን አሳደጋችሁ ማለት ነው? ወደ ትሩ ፎልስ አሳደጋችሁ። አሁን ጥያቄውን እንደዚህ ብላችሁ ማንበብ ትችላላችሁ። which one of the following is true about the capital city of India ብላችሁ ኤ ኒው ዴሊ፣ ቢ ሙምባይ ብትሉ መልሱን ወደ ትሩ ፎልስ አሳደጋችሁ ማለት ነው። ምክንያቱም 50% ስለሚይዝ ማለት ነው። ስለዚህ
ከሙምባይ እና ከኒው ዴሊ ሁለቱም የኢንዲያን ከተማ ናቸው አይደለ? ስለዚህ ከሙምባይ እና ከኒው ዴሊ የትኛው እንደሆነ ጠንቅቃችሁ እንትን ብላችሁ ያው ብዙ ጊዜ የሚስቱ ልጆች አሉ፣ ግን ትኩረት ከሰጣችሁት መልሱ ያው ኒው ዴሊ ነው የሚሆነው። በቃ ብዙውን ጊዜ ኢንትራንስ ኤግዛም በተለይ አፕቲቲዩድ ስኮላስቲክ አፕቲቲዩድ ላይ እንደዚህ ነው የሚሆነው። ስለዚህ 25% አቮይዳንስ ፕሪንሲፕል በጣም ይጠቅማቸዋል። ይህ 25% አቮይዳንስ ፕሪንሲፕል ባይዞ የሚጠቅማችሁ ጥያቄው ካልገባችሁ ራሱ ይጠቅማችኋል። ብዙ ጊዜ ምንድነው የሚሆነው ጥያቄው ሳይገባችሁ ጥያቄውን አነበባችሁት አልገባችሁም፣ አሁንም ደግማችሁ አነበባችሁት አልገባችሁም። ስለዚህ አልፋችሁ ሌሎቹን ሰርታችሁ ስትመለሱ አሁንም ጥያቄውን ታነባላችሁ አልገባችሁም። ስለዚህ ወደ ምርጫው ትሄዱና ይህን 25% ፕሪንሲፕል አቮይዳንስን ትጠቀማላችሁ። ይሄ እንዴት ይጠቅማችኋል? ምርጫዎቹን ኦድ የሆነን ትፈልጋላችሁ። ወይ ሶስቱ ተመሳሳይ ሆኖ ወይ አንዱ ነው በቃ የሆነ የተለየ ነው፣ ወይ ደግሞ ሁለቱ ተመሳሳይ ናቸው አሁንም ሁለቱ ተመሳሳይ ናቸው። ስለዚህ ትንሽ ወደ ኦድ የሚጠጋው ከሌሎቹ የሆነ ለየት ያለ ባህሪ ያለውን ብትመርጡ ሞስት ፕሮባብሊ መልሱ ሊሆን የሚችል ያኛው ነው። ሌሎቹን አቮይድ አድርጋችሁ ማለት ነው። አይ ሆፕ የኛው እንደገባችሁ ተስፋ አድርጋለሁ። ሌላኛው ቲፕ ምንድነው ካላችሁ፣ ሁለተኛው ቲፕ ዩዝ ዩር ታይም ዋይዝሊ ኤንድ ቢሊቭ ኢን ዩርሰልፍ። ቀልድ እንዳይመስላችሁ በጣም የሚጠቅማችሁ ይሄ ነው። ባይዘ እውቀቱ አይምሮ ውስጥ እያለ ታይማችሁን በአግባቡ ማትጠቀሙ ከሆነ ትጎዳላችሁ። ምክንያቱም እዛ ጋር ታይም በጣም ወሳኝ ነው። እዛ ጋር የሚፈትናችሁ እናንተን የሚያውቅ አስተማሪ ሳይሆን እዛ ጋር እናንተ የሚፈትነው ሲስተም ነው። ስለዚህ ካውንት ዳውን አለው ታይሙ ካለቀ ይዘጋል። ለእናንተ ብሎ የሚቆይ ለእናንተ ብሎ የሚጨመር 10 ደቂቃ 5 ደቂቃ የለም። ስለዚህ ይህ በተለይ ለኦንላይን የምትፈተኑ ልጆች ናቸው። ኢቨን በሉክ ለምትፈተኑ ልጆች ሰውየው አያውቃችሁም። ኢቨን በጣም ሲሪየስ የሆኑ ሰዎች ናቸው የሚፈትኑት። ስለዚህ ታይሚንግ እዛ ጋር በጣም ወሳኝ ነው። አሁን ብዙ ጊዜ መስራት እየቻሉ ታይማቸውን የማይጠቀሙ ልጆች አያለሁ። በተለይ እንግሊዝኛ ላይ አሁን ታይማቸውን ፓሴጅ በማንበብ ላይ አሳልፈው ወደ ቀላሉ ፓርት ሲደርሱ ሰውየው መጥቶ ሉኩን ይቀበላቸዋል። ምንም ማድረግ አትችሉም። አንድ ሉኩን ከተቀበላችሁ በኋላ ከሌሎቹ ጋር ይቀላቅላሉ። ምንም ማድረግ የምትችሉት ነገር የለም። ስለዚህ በተለይ እንግሊዝኛ ላይ እንደኔ አስተሳሰብ ሌሎቹ መጀመሪያ ሰርታችሁ ይሄ ግራመር ኮንቨርሴሽን ምናምን መጀመሪያ ላይ ሰርታችሁ ወደ መጨረሻ አካባቢ ሁሉንም ከጨረሳችሁ በኋላ ወደ መጨረሻ አካባቢ ፓሴጁን አንብባችሁ የቻላችሁት ያነክል ብትሰሩ በጣም ሞር ኢፌክቲቭ ይሆናል ብዬ አስባለሁ። ምክንያቱም እዛ ጋር ሃይላይት አንብባችሁ ላይ የመመለስ ፕሮባቢሊቲ ይኖራቸዋል። ግን ምንም ነገር ሳሰሩ ፓሴጁን በተለይ 2 ፓሴጅ ነው የሚኖረው ኢንትራንስ ብዙ ጊዜ እና 2 ፓሴጅ አንብባችሁ ለመረዳት የሚወስድባችሁ ሰዓት ራሱ በጣም ትልቅ ነው። ኢቭን አንብባችሁ እዛ ጋር የተቀመጠውን ጥያቄ ላትመለሱ ትችላላችሁ። ስለዚህ ለምንድነው ሰዓታችሁ ሪስክ የምታደርጉት? ስለዚህ እንግሊዝኛ ላይ የመመክራችሁ ነገር ሌሎቹን ሰርታችሁ ተመልሳችሁ ፓሴጁን ብትሰሩት ሞር ኢፌክቲቭ ነው። ደግሞ ቢሊቭ ኢን ዩርሰልፍ፣ በራሳችሁ ተማመኑ። የምሬ ነው የምላችሁ። ባነበበችሁት ነገር ተማመኑ። በቃ በጣም በራሳቸው ባለመተማመን ምክንያት ብዙ ነገር ሉዝ የሚያደርጉ ልጆችን አውቃለሁ። አንብበዋል። ኢቨን እኔ በእኔ ጊዜ ከኔ በላይ በጣም የሚችሉ ከኔ በላይ በጣም ያነበቡ ታይማቸውን በጣም ለመስዋዕት ያደረጉ ልጆች በራሳቸው ባለማመን ምክንያት አንብበው ከአይምሯቸው ውስጥ እያለ በራሳቸው ባለማመናቸው ምክንያት ሌላን ሰው ይጠብቃሉ እንዲያገዛቸው። ይሄ ደግሞ አግባብ አይደለም። በራሳችሁ ተማመኑ። ያነበባችሁትን ነገር አፕላይ ለማድረግ ፈጣሪም ይረዳችኋል። ደግሞ የሆነ እናንተን ሪስክ ላይ የመጣል አላማ የለውም፣ እግዚአብሔር ይረዳችኋል። እና ሶስተኛው ቲፕ ምንድን ነው ካላችሁኝ፣ ለዛሬው የሚሆናችሁ ሶስተኛው ቲፕ ብዬ ያዘጋጀሁት ጸሎት አድርጉ። ዌዘር ዩ አር ሙስሊም፣ ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ ወሬቨር ዩ አር ጸሎት አድርግ። በራስ እምነት ሙስሊም ከሆንክ ወደ አላህ፣ ፕሮቴስታንት ከሆነ ወደ ኢየሱስ፣ በራስ እምነት ጸሎት አድርግ። ቢኮዝ የዛን ቀን ማንም የማይረዳቸው አይነት ቴንሽን ውስጣችሁ ይኖራል። ኢቭን ላለማሳየት ብትሞክሩ ራሱ ማለት ነው። ግን ጸሎት ስታደርጉ ወደ እግዚአብሔር ወይም ደግሞ ወደ አላህ ጸሎት ስታደርጉ ከጎናችሁ እንዳለ ይሰማችኋል። መንፈሳችሁ ይበረታታል። ኢቭን በጣም ለመስራት በራስ መተማመን ቅድም ያልኳችሁ ራሱ ይመጣላችኋል። ምክንያቱም እሱ ከእናንተ ጋር እንዳለ ስለምታስቡ ስለምታምኑ ሞር በጣም ትነቃቃላችሁና ሶስተኛው ቲፕ ጸሎት አድርጉ ነው። በሌላው ፈጣሪ ያግዛችሁ። መልካም እድል ለሁላችሁ እመኛለሁ። ፋብላችሁ ስሩ፣ ምንም እንዳትጨናነቁ። አይ ነው የሆነ ቴንሽን ሊኖረው እንደሚችል፣ ግን ፋብላችሁ ስሩ። ሌላውን ፈጣሪ ይሞላበታል። የእናንተን ፓርት እናንተ ስሩ። ሌላውን ገብታችሁ ከፈለጋችሁ ዱዓም ታረግበታላችሁ፣ ጸሎትም ታረግበታላችሁ እና ፋብሉ። ይህ ቀኑ ኤክስ ነው።
ይማቻችሁ።